S23 Plus ወይስ S24 Plus የትኛው የተሻለ ይመስላችኋል? እስኪ ከዲዛይኑ ስንጀምር ሁለቱም ስልኮች መንታ በሚባል ሁኔታ አንድ አይነት ሉክ ነው ያላቸው። ትንሽ ለየት የሚያደርጋቸው በጎናቸው በኩል ያለው መልክ ብቻ ነው። ይሄኛው ትንሽ ከርቪ የሆነ ሉክ አለው፣ ይሄኛው ደግሞ ፍላት የሆነ ሉክ አለው። ባትሪና ስክሪናቸውን ስናይ ሁለቱም 4900 ሚሊአምፒር የያዘ ባትሪ ነው የያዙት። ስክሪናቸው ላይ ብቻ S24 ፕላሱ ትንሽ ሻርፐር እና ብራይተር ነው። ፐርፎርማንስ ላይ የሚለያቸው ነገር ቺፕሴታቸው ብቻ ነው። የS23 ፕላስ ቺፕሴቱ ስናፕድራገን ጄን 2 የሚባለው ሲሆን የS24 ፕላስ ቺፕሴት ደግሞ ስናፕድራገን ጄን 3 የሚባለው ነው እና S24 AI አሲስታንት ስላለው ትንሽ የተሻለ ነው በፐርፎርማንስ ማለት ነው። ካሜራቸው ላይ ምንም የተለያየ ነገር የለም። ሁለቱም ስልኮች 50 ሜጋፒክሰል ሜን ካሜራ፣ 12 ሜጋፒክሰል ደግሞ አልትራ ዋይድ እና 10 ሜጋፒክሰል ዙም አላቸው። እንደው ትንሽ ተለያዩ ካለን S24 AI ይዞ ስለመጣ ኢሜጅ ፕሮሰስ ማድረግ ይችላል በAI፣ ስለዚህ ትንሽ ይበልጠዋል ማለት ነው S24። በመጨረሻም አንድ ልዩነት ያላቸው